የኢትዮጵያ ሰራተኛ መውሰድ እንችላለን የሚል የሳውዲ መንግስት በጠየቀው አገር ቤት ሰፊ ስራ ተሰርቷል። እዚህም ሰፊ ስራ እየተሰራ ነው። ከረመዳን በፊት እንዲጀምር እቅዳለን። አሁን በተነጋገርነው መሰረት ከኢትዮጵያ የመጡ ሰራተኞች እንደ ድሮ የቤት ስራ፣ የጽዳት ስራ፣ ሞግዚትነት ስራ ብቻ ሳይሆን የነርስ ስራ፣ የኤሌክትሪክ ስራ፣ የአናጺነት ስራ፣ ሹፌር እና ዘመናዊ ምግብ ሼፍ ማብሰል የሚችሉ ዶክተሮች እነዚህን ሁሉ ኔጎሼት እያደረግን ነው። ደሞዛቸውንም በእነሱ በኩልም የተሻሻለ ጥሩ ህጎች አሉ ማለት ነው። ሰው ይመጣል፣ ይህን እንድታውቁ። ሌላው ንጉሱ በሰጡን ምህረት ብዙ ሰው ወደ ሀገሩ እየገባ ነበር ሳይታሰር ያለበትንም ውዝፍ መክፈል ያልቻለ የመንግስት ውዝፍ በተለይ ኋላ ላይ የልጆች የደም ምርመራ አምጡ በማለታቸው ያ በፍላጎት ወደ ኢትዮጵያ የመመለሱ ትንሽ መቀዝቀዙ ይታወቃል ማለት ነው። ሁሉንም ነገር ስለምናውቀው ይሄ ነገር ለእናንተም ጥቅም የለውም። ህጋዊ ያልሆነ ሰው ከሀገራችሁ እንዲወጣ የምትፈልጉ ከሆነ እንቅፋት አታብዙ። ሁለተኛ ደግሞ የኛም ሰው እዚህ ተንገላቶ ልጆችም ትምህርት ሳያገኙ እዚህ ሀገር ማይም ሆነው የሚያረጁ ከሆነ ነገ እዚሁ ወንጀል ነው የሚሰሩት እና ልቀቁ በሚል እነሱም አምነው እሱ ሊነሳ ነው። የሚቀጥለው ሳምንት ይኖረናል ቀጠሮ ከውጭ ጉዳይ ላይ እና የደም ምርመራው የዲኤንኤ እናትና አባት ማረጋገጫው ምክንያቱም እኛ ሰው እዚህ ሀገር እንዴት እንደሚኖር እናውቃለን፣ እንዴት እንደመጣ እናውቃለን። ደም እንኳን የሚጠየቅ አባቱና እናቱም የሌለ አለ። የማንም ደም ወስደ ነው የምታመሳክረው ነው። ይህን ሁሉ ነው የነገርናቸው ማለት ነው። ስለዚህ እሱም በቅርብ ይጀመራል። መልካም የአድዋ በዓል ይሁንላችሁ። በብዛት መጥታችሁ እዚህ ስላገኘኋችሁ በጣም ደስ ብሎኛል። ሼህ አሚን ኢብሮና ኡስታዝ ኢብሳን ባለፈው ተቀብላችሁ በተለይ የዚህ ሀገር ያላችሁ እስልምና ሃይማኖት ተከታዮች ያደረጋችሁ ትልቅ አቀባበል ዓለም ላይ ሁሉ ትልቅ ምሳሌ ስላደረጋችሁ በጣም በጣም አመሰግናለሁ። ደህና አምሹ። ክቡር አምባሳደርን ከልብ እናመሰግናለን። ቅድም እንግዲህ ለማንሳት እንደሞከር ነው በሀገራችን ኢትዮጵያና